የኛ ሙሽራ ዘመናዊ አበባሽ እንደ ፀሐይ የኛ ሙሽራ ዘመናዊ አበባሽ እንደ ፀሐይ የኛ ሙሽራ ተውባለች ጨረቃ መስላለች። ማነው ታውቂዋለሽ? ታውቃለሽ? ይታልኩት ሰው ታውቃለሽ? ተቋራ ነገር ተቋራ ነው። እዚህ ነገር አትጠቀምሽ። ቀለም ሆነ ነገር ተቋራ ሆነ ተቋራ ነው ገና ከለር ራስ ወስማ አንተ ገና ነው አንተ ማለት ይቴ የኛ ሙሽራ ዘመናዊ አበባሽ እንደ ፀሐይ የኛ ሙሽራ ዘመናዊ አበባሽ እንደ ፀሐይ የኛ ሙሽራ ተውባለች ጨረቃ መስላለች። ሰላም 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 ውድ ቤተሰቦቻችን፣ ዛሬ ግራ ገብቷችኋል አውቃለሁ። እንደዚህ ሰርገኛ መስዬ ላገባ ነውና በጣም ደስ ብሎኛል። ዛሬ ሰርጌ ቀን ነው ብዬ ላዋሻችሁ አልፈልግም። ዛሬ የሆነ እቅድ ይዘን ነው የመጣ ነው ከዲያስፖራው ባሌ ጋር እና ማለት ይቴን ጠርተነዋል። ይቴ እንዲያውቅ ሁሉን ነገርና ምን ይሰማል ማለት ደስተኛ ይሆናል ግን እምነት እኔ እንጃ አላውቅም፣ ግን እናስነቅለዋለን እንደዚህና ቤተሰብ ፈቅዶልኝ ምናምን ቤተሰብ ነው የገፋፋኝ፣ እሱም ነው ፈልጎ ነው ምናምን ብዬ ከሱ ጋር ልንሞሸር እንደሆነ እናስመስላለን እና ይቴም እንደሚሰማው ማወቅ ስለፈለኩኝ ነው እኔ በበኩሌና አላቅም ምን የሚል ይመስላል። እኔ ማብድ ይመስላል። አንተ ደግሞ የሆነ ጨመር አድርገህ ታስነቅለዋለህ እና የሚሆነውን ነገር እኔም ለማየት በጣም ጓጉቻለሁ። እኔን ከሌላ ሰው ጋር አይቶኝ ምን ያህል እንትን ሊል እንደሚችል አላቅም። ብቻ ግን ከተናደደ እናያለን፣ ከተደሰተ እናያለን። ያው ላንቺ ያለውን ፍላጎትም በዛው በደንብ ለማወቅ ስለፈለኩኝ ነው እኔ ሀሳቤ ገብቷል። እና ለዛ ነው ይሄንን ሀሳብ አምጥቼ የጠራሁትና ጥሩ ሀሳብ ይመስለኛል እንደኔ እና እንዲመጣኛም ጠርተነዋል። ምን የሚል ይመስላችኋል እናንተ? እንደዚህ ለብሼ አይቶኝ አያውቅም፣ እኔም እንደዚህ ለብሼ አላውቅም እና ማግባት ስለማረኝ ነው አለላችሁ እና ጠርቻለሁ። እኔ ፍላጎቴ እንዳልሆነና በግዴታ እንደገባሁበት ነው ፋሚሊን ጠይቄ ምናምን እንደሆነ እና ደግሞ አንተ ማስገድደኸኝ ነው እንጂ አልፈልግም። በጣም ሰው ይነቃል ብታዩት ታዩታላችሁ። ይቴል ሊያበሸቃቅጠው እየጠራ ያለውና ጠርተነዋል። እስቲ የሚሆነውን እናያለን። እሱ ደግሞ ካላችን የምታዩት ጋርድ ነው፣ የእሱ ጋርድ ነው። ይቴ እንዳይነካ ለይቴ ምንድነው ጥላ ከለላ ሊሆንለት ሲሪየስ በልቶ ነው ያለው። ምንም ማድረግ አይቻልም እና ይቴን እየጠበቅነው ነው የምንገኘው። እኔ ልቤ እየመታ ነው ለምን እንደሆነ ብቻ የሚፈጠረውን አብረን እናያለን። በጉጉት ተጠባበቁ። እኛም በጉጉት ሰላለን ማለት አሪፍ ይሆናል ብለን እናስባለን። አይቴን አስነቅለዋለሁ። እሺ ተከታተሉን ቤተሰብ። እኔ አምላኬ ለምን እንደፈራው አላውቅም። እኔ እንጃ ጥፋት እንዳልሆነ ተስፋ አድርጋለሁ፣ ግን ለኔ ያለውን ስሜት ማወቅ ስለፈለኩኝ ነውና እኔ በጣም ፈርቻለሁ። እናንተ ደግሞ ሲመጣ ተደበቁ እንዳያውቅብን ማለት ነው። እኔ ልቤ ፈርቶ ለምን እንደሆነ አላውቅም። ጌታ ሆይ ብቻ ከጥፋት እናንተም እንደማትቆጥሩብኝ ተስፋ አደርጋለሁ። ምክንያቱም ለኔ ያለውን ቦታ ማወቅ ስለምፈልግ ነው። እኔን ከሌላ ሰው ጋር ሲያይ ምን ይሰማዋል የሚል እምነት ማለት ሀሳብ ስላለብኝ ነው እንጂ እኔ መድኃኒዓለም ብቻ አላውቅም። ያኔ
ሄሎ 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 ደርሻለሁ። እድ ወይዬ ደረስክ? አዎ። እሺ እሺ ና ይሄ እንትኑ ጋር ካፌው ጋር እሺ መጣ። እሺ ወይኔ ወይኔ መድኃኒዓለም። እሺ ተደበቁ ደርሷል። ተደበቅና ሂድ እዛ አካባቢ ሁኑ። እዛ ጋር ታይ እዛ ሁኑ። ወይኔ አምላኬ ፈርቻለሁ። ወደ ታች ሁኑ እና እየመጣ ነው ጋይስ መጣል እና አምላክ ይርዳሽ በሉ። እኔ ፕራንክ ሰርቼበትም አላውቅም። ለመጀመሪያ ጊዜ ነው። መጣል አይቴ ና ና እንጂ ምንድነው? ና እሺ ና። ለመራመድ አይመቸኝም ነው። ና ግራ አትጋባ። ሰላም አትለኝ። ሰላም ነው። ምንድን ነው እድል ለመንከር አይስ ወይ ቆየሁብሻል። ማነው ታውቂዋለሽ? ታውቃለሽ? የት ያልኩት ሰው ያወሰ ተቋራ ነገር ተቋራ ነው። እዚህ ነገር አትጠቀምሽ። እድል ምንድን ነው? አይ ምንድን ነው? ታሰድቢ ነው ታረጊ? አይ መስጠት ምናምን ሳይሆን ዲያስፖራ ነውና በቤተሰብ ተብሎ ልንጋባ ነው። ማን ጋር ጀመር? ለምንድን ነው እንደዚህ የምትሆኚ? ለምን ትቀያየራለሽ? በትክክል አናግሪው። ውሻ ነገር ነሽ እንዴ አንተ? ረፍ። አይ እሺ አንተ ተው እለፍ። አይ ቆይሽ ቆይ እድል ምንድን ነው? እኔ አልገባኝም። ማን አንተ? ሲጀመር ማን ፈለገ? ለምን መጣ? እሺ ተው። ለምን ማን ፈለገ? ይቅርታ ጠርታኝ። ይሄንን ልነግርህ ይላል። እድል ምንድን ነው? ዝቅ ለምንድን ነው ዝቅ? አንተ ምን እየሆናችሁ ነው? ጀመሩ ወደኋላ ተጋብላ ነግራት ዘገሩ ምን አይነት ብቻዬን ጠርተሽኝ ማውራት አትችይም ነበር? አይደለም ስለ አንተ ደግሞ ስርዓት ይዘህ ቆመህ አናግረኝ። እጅ አንተ ላይ እኔ ላይ እጅ ማንሳት ሰማህ አይደል? አይ እጅ እኔ ላይ ማንሳት እጅህን አሳርፍ። በመጀመሪያ ደረጃ ሰማኝ። አንተም እጅ እኔ ላይ ማለት መብቴ ነው። እንደፈለኩ ላውራት እችላለሁ። አንተ ያገባህ ታውቀኛለህ? አባቴ በእናትህ እሷን እያወራኋት ነው። እንዴ ላውራት ምንም እኮ እሷ ጋር የምታወራ ነገር የለም። እሷ ጋር የምታወራ ነገር የለም። አንዴ ተረጋጋ እንጂ ምንም የምታወራ ነገር የለም። ታውቀኛለህ? እኔ ከውጭ ነው የመጣሁት እና የውጭ ዜግነት ያለኝ ሰው ልትናገረኝ ቀርቶ ልታየኝ አይገባም። ታውቃለህ? ሲጀመር አልፈልግም። ማን ለምን መጣ? ፋሚሊ ጋር ላኳረድ ያለውን ነገር ጨርስናል። ማን ነው እሱ? ኢቴ አንድ ነገር ላስረዳ። እኔና እሱ እንድንጋባ ቤተሰብ ፈልጓል ማለት በቃ እስከመች ብቻሽን ትሆኛለሽ ብለው ስላሰቡ እና ቬሎ ምን ይሰራል? በቃ እንጋባ እኮ ማለት አንተም ማወቅ አለብህ ብዬ ነው። ሁሉ ነገር ጨርሰናል። ቤተሰብም ያውቃል። እንዴት ቤተሰብም ያውቃል። ይሄ ነው የሚያገባሽ? አዎ ምን ለማለት ፈልገህ ነው? ተው ሰማ ነገር በእናትህ ተው በእናትህ ተከበርሽ።
ስርዓት የለም እጅ እንደሞ ዝቅ ተከበር እሺ ይሄን ካን ችግር የለውም በስርዓት ነው አንቺ ምን አይነት ሰው ነው የመጣሽው እድል ይሄንን ነው የምታገቢው ይሄ እኮ ትንሽ ቆቆር እኔ ጋር እኩል ላወራ ቀርቶ እሱ ጋር አይመጣም በቃ ስለ ማወቅ አለብን አይደለም አቁም አትናገሩ አንተ ስነ ስርዓት ያዝ እሺ እኮ አንዴ ለምንድን ነው እንደዚህ የምትሆኑት አስቀይማለሁ እሺ በቃ ተው እኔንም ያናደርከኝ ነው እናንተ ምን ሆናችሁ አይደለም ይቴ በእግዚአብሔር ምን ሆኜ ነው የምታየ አረ በእግዚአብሔር እሺ ማወቅ አለብን ዘንበል በቃ እሺ እናንተ ትሄዱልን ያናግራት ለምን አጨርሰናል እኮ እሷን ላገባት ነው ብቻ ትወስዳት ነው የመጣው አሁንም ፕሮሰስ ሊጀምር ነው ሰዓት የለኝም አንተ ጋር ማወራበት ማለት ነው ልሄድ ነው እቴ ማወቅ አለብን እሷ የትም አትሄድም እሺ ይሄ ነው እሷ የትም ማን አንተ ማስፈቀድ የለብህም አንተ ራሱ ማን እሷ የትም ታገኛለህ አንተ እኔን ታገኛለህ አንተ ኦሮኮኒ ጋር ልትወዳደር ተራኮን አንተ ይቴ በማለት እንዳትነኩት ዘርበል በእናትህ ወደዛ ሂድ ለምታወራው ቃል የተጠነቀቅሽ ስርዓት ያዙ በእናታችሁ በእግዚአብሔር አንቺ ነሽ የምታስደፍሪኝ አይደለም አንቺ ነሽ እሺ አንዴ ተረጋጉና እንደማመጥ በቃ በእግዚአብሔር እንዴ ሰው ጋር ልታናግሪ እኔ አይደለም ስለዚህ ይመለከታል ብዬ ነው ይቴ ተው በቃ እና አይደለም አንድ ነገር ይኸውልህ ሰማኝ አንተም ቢሆን ጭቅጭቅ አትፍጠር እዚህ ጋር እሺ ምን እሺ ምን በቃ ምን እንደሚሰማህ አላውቅም ግን ይበቃሻል ከየት ነው የመጣው ልንገርህ ዲሲ ተመልሰህ ሂድ እሺ ምንም የምታገባው ሰው የለም እዚህ ሰምተሃል አይደል ማን አንተ ራስህ ምን ናት አንተ ራስህ ማን እኔ እሺ ተው በማርያም ሰማኛለህ አድምጠኝ አንዴ ልንገርህ ይኸውልህ እሷ ፈቅዳ ቤተሰቧ ፈቅዶ ምንም ፈቅደሻል አንቺ ተስማምተሽ ነው አንድ ነገር ለምን አንተ እጅህን አንሳ አንተ ራስህ አንድ ነገር ልንገርሽ አንቺ ነሽ እኔን የምታስደፍሪኝ አይደል እኔ ከዲሲ ድረስ የመጣሁት አንቺን ላገባሽ ነውና ለቤተሰብ ጋር ጨርሻለሁ እሱ ማለት ነው ምን ለምን ጠራሽው ምን ያደርጋል እኔ እናንተ እንጋባለን ግን እሱ ማወቅ አለበት ማን ነው ምንድነው ለምን ቅርብ ጓደኛዬ ነው በቃ ይሄው አወቃ እንሂድ ፕሮሰስ አለ ሰዓት የለኝም መውጣት አለብን ከሀገር እሷ ሰማ ይትም አትሄድም አንዴ ቆይ አባቴ ምን ይሆን በእናታችሁ በእግዚአብሔር አንቺ ሲጀምር ለምን ስትነካታለህ ምንድነው አንተ ማን ስለሆንክ ነው የምነካው አንተ ማን ስለሆንክ ነው አንተ ምን ነካኝ አሳያለሁ እሺ ናውራ እኔና አንተ ማውራት እስቲ በእግዚአብሔር እኔና አንተ ምን እሺ ተው ምን አይነት ሰው ጋር ነው የመጣሽ ተው በቃ ተው እሺ በእግዚአብሔር ማወቅ አለብህ ብዬ ነው ቻው በሸኙ እንሄዳለን የትም አትሄድም እሷ ነይ ምንድነው ማና አንቺ ለምን አትነግሪው አንቺ እኮ ነሽ እንትን የምትይኝ ወደዛ ሄደ ነግሬ ምን አንተ ራስህ በእግዚአብሔር ምን እየሆናችሁ ነው አንተ እዚህ ጋር ካንተ የሚያንስ ወዳለ መሰለህ ኧረ ልብስ ልቀቀው በእናትህ አንተ ካንተ ሲጀመር እባክህ ወደዛ እጄን አንሳ ስነ ስርዓት እሺ ታውቃለህ አንተ እኔን ታቆኛላችሁ እዚህ ጋር ማን መንደር እዚህ ቀበሌ መሄድ እኮ በቂ ነው አንተ በእናትህ አፍን አትክፈት እሺ ከማን ጋር ነው የምታወራው ታውቃለህ አንተ ከማን ጋር ነው የምታወራው ታውቃለህ ይገዛሃል ሲፈልግ ውሻ በገንዘብ መታስብ ደነዝ ነገር ይገዛችኋል እንዴ ቤተሰብህ ሙሉ ይገዛዋል አባቴ አንቺ አንድ ነገር ልንገር እሷ ማለት እንደፈለኩ አላረግ ይችላል ታውቃለህ የኔ ናት ከዚህ በኋላ የኔ ናት ማለት እኔ ጋር ትሄዳለች ማን ምንም አገባም አንድ ነገር ልንገራ እሷ ፈቅዳ ነው እኔ ጋር የሆነችው ቀለም ሆነ ነገር ጠቋራ ሆነ ጠቋራ ነው ገና ከለር ራስ አንተ ገና ነው አንተ ይቴ ወይኔ በማርያም ምን በቃ ተውት በእግዚአብሔር ተው እንዴ ይቅርታ ማርያም ይቴ አንተ ስነ ስርዓት ነው መድኃኒዓለም ይቴ በቃ በማርያም ይኸውልህ ማይሆን ስራ ነው የሰራሁት በቃ ይቴ ማይሆን ስራ ሰርቻለሁ ይሄንን ማድረግ አልፈልግም እድል ጨዋታ ነው ያልሽው ነገር እንጣላለን አስቀይምሻለሁ
እንደ በእናት አትናገራት እሷን እሺ አንተ ምስሉ አትናገረው በማርያም እንዴ ተበቃሽ ተው እቴ አይደለም አንቺ ነኝ አውሪ በመጀመሪያ ደረጃ ለምን ጠራሽ እንድታቀም ምን ላገባ ነው እንደ አይነት ሰው ነው የምታገቢ ለምን ታስረጃው አይገባሽ አይደለም ቆይ አንተ በእናትህ አፍህን አትክፈት ዝም በል በቃ ዋይ ለምን ሂድ በይው ሂድ በቃ ነገርሽው አወቅ አይታ በቃ ሂድ ምን ታደርጋለህ ክብር የለም ወንድ ልጅ አይደለ እንዴ አንተ እሺ እንዳትበል ስማ ክብር ምን እንደሆነ አሳያለሁ እሺ ሂድ በቃ ስለ ክብር አታውራ አንተ በአንተ አፍ እንደዚህ የሚወራ ነገር አይደለም እሱ እኮ አያስፈልግም ቤተሰብ ተዋወቅን አንተ በገንዘብ የፉዞ ጭንቅላትን በገንዘብ አታስብ እሺ አገባ ማን ዘርን ነው የሚገዛልህ እሺ ዘርን ነው የሚገዛው አንተ ነህ ማንዘር እንደሆነ ታውቃለህ እቴ በማርያም ተውሽ ሲጀመር እዚህ ጋር መተህ ልብስ መንካት በጣም እንዳለፈልህ ቁጥሮች ለምንድን ነው እንዴ ተናደድክ ያለኸው አንተ ውሻ እሺ ተው ዘር ምናምን እሺ ተው ሂድ ሲጀመር ወይኔ በማርያም እናት በቃ ሰው ዳን እኔ ተናደድኩ አንተ ወንድ ከሆነ ከገንዘብ የቴ በቃ አሁን ጭቅጭቅ አያስፈልግም የቴ አንተ ራስህ ሂድ እሺ አንቺ አመሰግናለሁ እሺ እኔ ላገባው ፈልጋለሁ ይሄንን ነው የምነግርህ አሹ አገባሹ እና እኔ ለምንድን ነው የጠራሽኝ አስፈላጊ ነው የኔ መምጣት የኔ አንቺ እየሰደቡኝ እንጂ የመረቁኝ መሰለሽ እንዴ እንደዚህ አይነት ደግሞ በገንዘብ ብቻ ያናደርሽኝ ቅላቱ ከናለ ሰው ጋር እኔ እንትን አትበኝ ሰዓት የለንም በረራ አለብን ሄድ አለብን እድል ቀል ከሆነ ነገር ስሚ ያናደርሽኝ ነው እግዚአብሔር ያናደርሽኝ ለምን ጠራሽው ምን አያስፈልግም እኮ ምን ይጠቅምሻል እሱ ምን ይጠቅምሻል ትዳራችን እሱ አያስፈልገንም ግን ማን ነው ይቴ ባሁን ነገር አታል ይቴ ቢያንስ ተነጋግረን ትሄዳለህ እድል ዘርበይ ይቴ ተነጋግረን ትሄዳለህ እድል ዘርበይ ካጠገቤ ጋር አለ እውነት አለ ምን ለምንድን ነው እንዴ ተናደድከው እሺ ዘርበይ እሺ ተው እሺ አትሂድ በእግዚአብሔር ለምንድን ነው እንዲህ የምትሆነው ልሰደብልሽ ቆሜ አይሰድቡም ከዚህ በኋላ እንዳትናገሩ ግን የቴ በእናትህ አይ እኔ ጋር ተናደህብኝ አይደለም ምን ለያየው አይደለም እሱ ተናዶብኝ አልሄድም እኔ እናንተ ትዳራችን እንዳለ ነው በቃ እሱ እኮ ምንም ስላለን አይደለም ግን ታስረጂው ይቴ እና መልካም ምኞትህን እንድትመኝልን ፍላጎቴ ማለት እንደዚህ አይነት ሰው ጋር እሱ ባህሪው በጣም ምርጥ ሰው ነው አንቺ ለምን የመንደር ወጠጤ ትለምኛለሽ አንተ ማን አባህ በእናትህ ይቴ ማን ሲጀመር ቆይ አንቺ እሺ ተዋት አይደለም ይዛ ሸክምህን ተሸከም ወሬ አታብዛ አንተ ማን ነው የሚሸከመው ተሸከም ለቃቃሚ ስራ አለብሽ ተሸከም ተረጋጋ በገንዘብ ተሸካሚ አይደለ እንዴ እዚህ ሰፈር ለምን አሁን እዚህ አትረብሰን እድል አንቺ እኔ ላሰደብሽ እኔ ያውቅ አይደለም እድል እኔ በማርያም ታወጣ አትንኪ እናንተ ጋር በደንብ እናወራለን እሺ ወንድ ልጅ ወሬኛ እናወራለን ዛሬ እሷ ፊት አይደለም ችግር የለም አንቺ ዘርበይ በይጂ እሺ በቃ ተው ቀልዱን እንተው በቃ ማርያምን በቃ ተው ይቅርታ ፕራንክ ነው እመቤቴን ፕራንክ ነው እመቤቴን ላገባም አይደለም አውቄም በማርያም ይቴ በእግዚአብሔር መሮጥ አልችልም በዚህ ነው እንደዚህ አይነት ቀን አይደለም እኔ ሰልቧል ብዬ አላሰብኩም በእግዚአብሔር ይቴ አንተ ዝም አትበል በእግዚአብሔር ይቴ በማርያም ተኛት ይቴ ቆጨኛል በእግዚአብሔር ይቴ በእግዚአብሔር ይቴ ልቀቁኝ አትንካኝ ይቴ ወይኔ ይቴ ኧረ በማርያም ተናዷል በማርያም ይቴ እሺ ዘርበል ሳታናግረኝ ከሄድክ ነው ይደናል ነው በማርያም ምን ልበልሽ ሰርተኸኝ አታውቅም እንዲህ አይነት ፕራንክ እኔ ማርያምን ይናገረዋል ብዬ አላሰብኩም በማርያም እንደዚህ አላሰብኩም እሺ በእናትህ ግን አንተ ብሮ ተረጋጋ በቃ እኔ እኮ እንደፈለኩት ትሆናለህ ብዬ ነው ማርያም እሺ ልሂድበት በማርያም እኔ ጥፋተኝነትም ሰላምም አልሆንም በእግዚአብሔር
እሺ ዘርበሉ እንደተናደድክብኝ አውቃለሁ። እሺ ዘርበሉ እሺ ተው ይቅር በማርያም ከዚህ በላይ ምን ልበልህ? እሺ ልሂድ። የእነሱም ጉዳይ የለም በቃ ከዚህ በኋላ የለም ምንም። ዝም ብዬ እኔ ምን ትላለህ ብዬ ነው አንተ ራሱ ንግግር። እሺ በማርያም እሺ ይቴ በማርያም እሺ በማርያም አትልቅ። እሺ በማርያም አትሂድሽ አውራታ አንተ እኛ እኮ ፕራንክ ሊ ነው ነገሮችን ያደረግነው። በቃ አንተ አታከብዳሽ። እሺ ዘርበሉ እሺ አትንኩ ይቅርታ ሳትለኝ ነው እሺ ዘርበሉ ይቴ በማርያም እሺ ዘርበሉ እሺ አይዞሽ ወንድሜ ይቴ ይቅርታ ይቅርታ በእግዚአብሔር ፍራንክም ቢሆን እንደዚህ አይሰደብም። እሺ ሰው እኔ እንደዚህ ይሰድብሃል ብዬ አላሰብኩም። እንዴ አይደለም እኮ እቅዳችን ስሜታዊ ሆነው ነው። በማርያም እሺ አሁን እነሱን ያዥ እኔ ልሂድበት። እኔ ተኛ አትሂድ። በማርያም እግር ላይ ልውደቅ ከፈለክ ብራዘር ሶሪ ብራዘር ፍራንክ ነው። አንድ ለምን በዚህ ልክ እኔ እንደዚህ አልጠበቅኩም። ምን ይሰማዋል ነው በቃ ወይ ደስተኛ ነው የሚሆነው ወይ ያዝናል ይከፋል የሚለውን ነገር ነው ማወቅ የፈለኩት። እንደዚህ አልጠበቅኩም ጭራሽ። ይኸውልህ ስህተት የሆነ ነገር ሰርቼ ሊሆን ይችላል ግን በዚህ ልክ ትሆናለህ ብዬ አላሰብኩም። እሺ በላታ በቃ እሷን ለማስደሰት ነው ያው እኛም ያደረግነው ይሄን ነገር ያው አንተንም ስሜት ይረዳኛል ግን ጥፋት እንደሆነ አውቃለሁ። እሺ በቃ ልረጋጋ። እሺ ሂድ። እሺ በቃ በእግዚአብሔር ያልኳችሁ እንዳትደበር ደግሞ እንዳትዘጋጁ አውራት